ሰላም እንደምን አላችሁ? ያናስ ደህና ናችሁ ወይ? ዛሬም በአዲስ ቪዲዮ መተናል። ቻናላችን ሰብስክራይብ አድርጉልን፣ ቪዲዮአችን ላይክ አድርጉና እናመሰግናለን። ዛሬ ደግሞ ላችሁ የመጣሁት እነዚህ ዩቲዩበሮቹ ማለት ነው የእነ አብርሽና የእነ ሩታ ጓደኞች ማናቸው የሚባሉት ጓደኛ እንኳን የአብርሽ ኤክሱ ናት መሰለኝ እቺ ፍቅር የምትባለው ፍቅርና ፉፉ ሀቢባ ቤት ተካሰሱ ጋይዝ። እኔ በዩቲዩብ ድሮ ጀምሬ አያቸዋለሁ፣ ግን ታሪካቸው እንደዚህ ጠለቅ ብዬ አላቅም ነበር ጋይዝ። ማንኛውም ሰው ሁሉ ሰምቶት የጠገበው ነገር እኔ የምሰማው ሀቡ ቤት ስመጣ ነው። ምክንያቱም እኔ ቲክቶክ መንደር ነው የምውለው፣ እዚህ መንደር ብዙ ስለማሉን አልሰማም። እና በርግጥ ብዙ ሁላችሁም አልሰማችሁትም። ይሄን ትናንትና ሀቡ ቤት ሲፈነዳ ነው የሰማችሁት። ፉፉና ፍቅር ልጅ አላቸው ጋይስ። አዎ ድሮ ልጅ እንዲያላቸው አልተናገሩም ምናምን። ያው በቃ እንደዚህ እንደሚዋደዱ ፍቅረኛሞች እንደነበሩ ከዛ እንደተጣሉ ምናምን ሀረካት እያረጉ ኖረው አሁን እኔ ሲጀመር ጋይስ የእውነታቸውን አልመሰለኝም ነበር። ያኔ ለውሸት ለቲክቶክ ለማን ነው ለዩቲዩብ አቴንሽን ነው የመሰለኝ። እንደዛ ተፋቀር ተጣላን ሲሉ የነበረው ለካ እውነታቸውን ነው። እናንተ ልጅም አላቻቸው ሴት ልጅ ናት ወንድ ልጅ አረኔ እንጃ። አሁን ተካሰው ይኸውላችሁ ኢትዮጵያ ያሉት ዩቲዩበሮች እንዲህ ሀብታም የሚጫወቱት ለካ እናቴ ነጭ ሱፍ እየለበሱ መኪና ጋር የሚገተሩት ለካ እየተበደሩ ነው አሉ። እናንተ ከግለሰብ እስከ መንግስት ከመንግስት እስከ ቀበሌ ያልተበደሩት እየተበደሩ መኪና ገዝተው ምን ሱፍ ገዝተው ምናምን ዝገጭ እያሉ ሲዘንጡ ኖረው አሁን መጨረሻ ሲጣሉ እዲያው ማን ይክፈል እና አሁን ሀቢባ ቤት መተው ተጣልተው ተካሰሱ። አሁን መኪና የተገዛው ስንት ብር ነው? 4 ሚሊዮን ብር። የተበደሩት ብር ከዛ በላይ እና እንዲህ ሆኖ አሁን መጨረሻው ማናት ፍቅር መኪናው ይሸጥና እዲያችንን እንክፈል አለች። እሱ ደግሞ መኪናው ተበላሽቶ ጋራጅ ቆሞ ነው ያለው፣ ለማሰራት አቅም የለኝም ገንዘብ የለኝም ማለት። እሷ ደግሞ በቃ ሲመስለኝ መኪናው አልተበላሸም አውቆ ነው ደብቆ ነው መሰለኝ የተጣሉ ጊዜ በሱ ስም ስለነበረ የሆነ ቦታ ወስዶ አቁሞ ነው ጊዜ ደብቋት ነውና እሷ ቢበላሽም ይገመት አለች። ይገመትና በሚያወጣው ልክ ያኔ አቅም ያለው ሰው አሰርቶ የሚጠቀም ሰው የማሰሪያውን ቀንሰን ይገመትና ይሸጥ። ከዛ እዲያችን ከፍለን ተተረፈን እንካፈላለን፣ ካልተረፈም አልተረፈም አለች። እሱ ደግሞ እንደዛ አልፈለገም። ለምን መኪናው ከተበላሸና ጋራጅ ተቆመ ማሰሪያ አቅም ተለለህ አቅም ያለው ያሰርቶ የሚጠቀምበት ዋጋ ቀንሰን እንሽጥ ስትልህ ለምንም እሺ አላልኩም። ምክንያቱም እንደገባኝ እኔ መኪናው አልተበላሸም። ያው በሰዓቱ በዩቲዩብ እየሰሩ በዩቲዩብ ብድር ምንም አብረው እየተበደሩ መኪናውን አብረው ነው የገዙት። ግን መጨረሻ ላይ ስሙን በማን ያደረገው በራሱ ብቻ አለ። ያሳያችሁ እንግዲህ የወንዶችን ተንኮል ማለት ነው። ከዛ አሁን ፍቅርዬ ዩቲዩብ ቻናሏን ደግሞ አብረው ያሳደጉትንም ሸጦታል መሰለኝ። አሁን ያንን ዩቲዩብን ይበልስ እንዲሸጥ አልፈልግም ምናምን ያለች ጊዜ እሱ ደግሞ ወዲያ እየከፈልኩ ነው ምናምን ብቻዬን ወዲያ እየከፈልኩ ነው የተበደር ነው እና አልሙሂም እንዲኮነው አልላችኋለሁኝ። መጨረሻውን እንግዲህ አብረን የምናየው ይሆናል። ይኸው ሀቢባ ቤት አንድ ነገር መፍትሄ ሳይዙ እንዲሁ 4 ሰዓት 5 ሰዓት ሙሉ ተነዛንዘው አደሩ እላችኋለሁ። እንኳን ልጅ እንዳለን አንድ ላይ እንደምንኖር አይታወቅም። ግን እሱ ወጥቶ ምን አለ? ዋሽተናል፣ እሷ ጥላኝ ሄዳለች፣ ገባሽ? እንደዚህ ብሎ ብዙ ድራማ ሰራ። እሱ ነው ቀድሞ ቪዲዮ የሰራው። ተምኔል የልጄን ፎቶ ለመጀመሪያ ጊዜ እሱ ነው ያወጣት። ታይታ ማትታወቅ እንደሌለች የምትታወቅ ልጅ አለች ማለት ብቻ ሳይሆን ፎቶ የኔና የልጄን ፎቶ ተጠቅሞ ነው፣ ገባሽ? ከዛ ምንድነው እኔ እንደነገርኩሽ በሌሊት ተነስቼ ቤት ሄድኩኝ። በቃ ሽማግሌዎቹ ሳያማክርሽ ሳይጠይቅሽ የልጃችንን ፎቶ ሚዲያ ላይ ላወጣ ነው ምናምን ብሎ
ሳይነግርሽ አላለኝም። እሱ እኮ ነው ያወቅሽው። ኖ እዛ እሱ ከልጁ ጋር የተነሳውን ፎቶ ከልጃችን ጋር የተነሳውን ፎቶ ማለት ነው ፖሰተ። እመቤቴን ፖሰተ። ልጄ ስታድጊ ብዙ የምነግርሽ ታሪክ አለ ምናምን ብላ ብላ ምናምን ብሎ ብዙ ታሪክ ፖሰተ። ገባሽ? እኔም ዝም ምን ያልኩት በቃ የዛን ጊዜ እሺ ብዬ ዝም ምን ያልኩት የዛን ጊዜ ራሱ ይሄ ዞራ ዞራ መጥታ ቪዲዮ ትሰራብኛለች የሚለውን ጊዜ ራሱ እንደዛ ቪዲዮ አልሰራሁበት። በሽማግሌ የተስማማችሁትን ቃል አፈረሰ ማለት ነው። አፈረሰ። እሷም ቪዲዮ ፖስት አለች ሲል በኋላ ነው የምትመልሰው። ፏድ እሷ መቻ በራችሁ አንዴ አታብሪያ እናት አንተ በሽምግልናው መሀል ወጥታ ቪዲዮ የሰራችሁ እሷ ናት። እኔ ግን ስጦታ ተሰጥቶኝ ነው የሰራሁት። አይጻፍ ተይው፣ በቃ ተይው። እውነት ምናምናለች እንጂ ጠፍታ አትቀርም። ባይዛዊ ትወጣለች። እኔ በቃኝ በቃ እኔ ይኸውልሽ እግዚአብሔርን ጠዋት የሚካኤል ዳቦ በበላው ነኝ። እስካሁን ባዶ ሆዴ ነኝ። ከከሳት ጀምሮ እሱን ቁጭ ብዬ እየጠበቅኩ የነበረው እዚች ጋር ምንም ነገር ሳይሆን እውነትም ብዬ ነው። ግን እኔ ደግሞ እዚች ጋር ምንም ድራማ እንዲሰራብኝ አልፈልግም። አንደኛ ዩቲዩባችን አለ አይደለ? ኦኬ ዩቲዩባ ሳይሆን ዩቲዩባችን አለ። ቅድም ዩቲዩባችን አለ አይደለ? እኔም ደግሞ የእሱም ዩቲዩባችን ነው ማለት ነው። ዩቲዩቤ ስትል ነበር እና እኔም ደግሞ ዩቲዩቡና ዩቲዩቤ ነበር እያልኩ ነበር። ስለዚህ ሁለቱም ዩቲዩባችን ነው ማለት ነው። ገባህ? አንቺም ዩቲዩባችን ነው ማለት ነው። አሁን አንቺ ጋር ያለው አልክ እኮ። እንደዛ ከሆነ የአንተም ዩቲዩባችን ነው አልኩ። ያው የኔም ያንቺ ነው። እየሰማኸኝ እንጂ መልስ ለመመለስ አቸኩል እኮ። የኔም ያንቺ ነው። ያንቺ አሁን የምትሰሪበትም የኔ ነው። አሁን የምትሰሪበትም አዎ የምሰራበት አንተ ምን አድርገህልኛል? ምን አድርገህልኛል? በኋላ ክሬት ከተለያያችሁ በኋላ የከፈተችው ዩቱብ ቻናል ታዲያ የትኛውን ነው እሷ የጠየቀችዋል? እሷ አብራችሁ እያላችሁ የከፈታችሁትን ነው የምትለው። ያኛው ከፍተነዋል። ቪዲዮ ፖስት እያደረግንበት አልነበረም። መቁጠር ትችያለሽ ገብተሽ። ገንዘብ ይሰራል ያሰራም ልንገርህ የእሷም ገንዘብ ይባል ነገር የለም። አንደኛ ኦዲየንሶቼ ስላዘኑልኝ ምናምን ከፈትኩኝ ዩቱብ ነው ያልከው ቅድም አይደለም። ይኸውልሽ ከኔ 100 ሺህ ከመግባቴ በፊት 10 ቪዲዮ እኔ 100 ሺህ ሲገባ ለፉአድ ቪዲዮ እንከፍታለን፣ ለቪዲዮ ቻናል እንከፍታለን፣ ለፉ ቻናል እንከፍታለን፣ ለሱ ቻናል እንከፍታለን እያለ እኔ 100 ሺህ ስገባ ነው ቻናል ከፍቼ እየሰጠሁት። ከዛ ግን የሰጠሁት ቪዲዮ ይኸውልሽ የሱ እንደነገርኩሽ አንቺ ከፍተሽ ነው የሰጠሽኝ ለእኔ። ቪዲዮ ማየት ትችላለህ። ቪዲዮ ገብተሽ ማየት ትችላላችሁ። እኔ ቪዲዮ ስላለ ከፍተሽ ነው የሰጠሽኝ። አዎ እና ሀቢባ እንደ ዩቲዩብ አይዲያ ነው እንደዛ የሚሰራው እንጂ አንቺ ከፍተሽ ለእኔ ወይ ለምንድን ነው የሚያቋርጠኝ? በመድኃኒዓለም አብረን እየኖርን አብረን እየሰራን ይኸውልህ ፏድ አዳምጠኝማ ወንድሜ። አንተ ረጅም ሰዓት ስታወራ ህዝቡ ራሱ በቃ እያለ ኮመንት ላይ ረጅም ሰዓት ስታወራ እኔ እንደዚህ እያለ ሰማሁት። እንደዚህ እያለ ሰማሁት። አንድ ጊዜ ባቋርጠው እንዴት ነው የጮኋችሁ? አዎ አታቋርጥ። አንዴ ስታቋርጥክ ተጭነናት ደግመሽ እንዳታቋርጩ ነጥብ ያዥ ብለናት አላቋረጠችክም። ፏድ እባክህ አታቋርጣት። ቀጥይ ፍቅር። ሶሪ ይቅርታ ስላቋረጠሽ። ችግር የለም ግን ከአሁን በኋላ እንዲያቋርጠኝ አልፈልግም። ይኸውልህ አሁን ለእያንዳንዱ ነገር እኔ እንደዚህ ዓርብ ዕለት እንደዚህ፣ ሰኞ ዕለት እንደዚህ፣ ማክሰኞ ዕለት እንደዚህ እያልኩኝ መከራከር አልፈልግም። አቅሙም የለኝም ስለሰለቸኝ ማለት ነው። ድራማ ስለሰለቸኝ እዚች ጋም እኮ ዛሬ የመጣሁበት የዛሬ የ11 ወር የ12 ወር ነገር ልገርብ ሳይሆን የመጣሁት ስለዚህ ቻናል ስለተሸጠው ቻናል ዲቴል ማወቅ ስለፈለኩኝ አላቅም አልክ። ሶ ዩቱ ሲሞ አላክ ስጠኝ ነው ያልኩት። ሌላ ምንም ያልኩት ነገር የለም። በቃ አይደል? ሌላ ያልኩት ነገር አለ? በቃ መድኃኒዓለምን ምንም ያልኩት ነገር የለም። ገባሽ? እሱ ነው ለዚች ጥያቄ ነው እንግዲህ ከ9 ሰዓት ጀምሮ እስከ ሌሊቱ 6 ሰዓት ቁጭ ብለን ያለ ነው አይደለም? በቃ እኔ ሁሉን ነገር ይሁንለት፣ ግን እቺ ቀን አትረሳም። መድኃኒዓለምን አትረሳም። ለእኔም ለአንተም ብዙ ሰውም አለ አይረሳውም። ገባ? ነገ እናሱ ነፏል በጣም ልንገርሽ ያልሽ እኔ እና እሱ ክፉም ደግም ብዙ ነገር አሳልፈናል። ከዛም በላይ ደግሞ ልጅ አለችን። ገባሽ?
ልጅ ያለው ሰው ተለያይቶ አይለያይም፣ ዞሮ ይገናኛል። እኔ ብዙ ነገር ማውራት አልፈልግም። ገባሽ? እዚች ጋር በጣም ብዙ ነገር እኮ ማውራት እሱ ያለውን ነገር እኮ አይደለም እሱ ካለው እሱ ያለው አሁን እንደዚህ ሆነ እንደዚህ ሆነ እና ያለው እኔ ሰኞ እንደዚህ ሆነን ማክሰኞ እንደዚህ ሆነን በዕለተ ቀኑ እንደዚህ ሆነ ማንም አያቅተው ስለማልፈልግ ነው። ፕራይቬት የራሴ ላይፍ ሲወጣ እንዲወጣ ስላልፈልግ ነው። እዚች ጋር ያመጣን ርዕስ አለ አይደለም? ዩቲዩብ ነው ያመጣን ርዕስ። እዚች ጋር ያሰባሰበን እኔንም እሱንም እዚች ጋር ያገናኘን ዩቲዩብ እና ሲም ካርድ ነው። ሲም ካርዱ አዘግቶ እሱም እጅ ላይ ከሌለ ነው የምልሽ፣ አዘግቶ በመታወቂያው የ3 ደቂቃ ስራ ነው። ቴሌ ላይ ሄደሽ የ3 ደቂቃ ስራ ነው መስጠት። ሌላ ምንም አልፈልግም። እና የቲክቶኩንም የሌላ ነገሮችን ተውኩኝ፣ ችግር የለም። የባንክ ስቴትመንቶቹ አሁን ያለው ቻናልሽ እጅሽ ላይ ያለው ቻናልሽ ስንት ሰብስክራይበር አለው? እግዚአብሔር ይመስገን 86,000 እሺ። ስለዚህ አሁን እኛ እሱን እንጠይቀዋለን ፉአድን ሴም ካርዱን አዘግቶ እንዲሰጥሽ። ሴም ካርዱን አዘግቶ ለመስጠት ፈቃደኛ ካልሆነ እኛ አሁን ያለሽን ቻናል የነበረበት ይሄኛው ስንት ነው 193,000 ማድረስ እንችላለን። ሁላችንም ሰብስክራይብ ካረግንሽ ቻናል ነው ያድጋል። ምን ትያለሽ? እናንተ ብትስማሙ እንዴ ባይዘወይ ማለት ነው። ይኸውልሽ አንድ ነገር ልንገርሽ ሀቡ፣ እኔ መቤቴን ማልክደው ነገር ልንገርሽ። አንደኛ ቢያንስ የሁለታችን ነው አለ፣ ችግር የለም ምክንያቱም እሱም ለፍቶበታል፣ እኔም ለፍቼበታለሁ። በሁለታችንም ቻናል ሁለታችንም ለፍተናል። ገባሽ? የኔ ትልቅ ነው የእሱ ትልቅ ነው አልልም። ገባሽ? ቢያንስ እሱ ቢጠቀምበት ለምን ብዬ እናደዳለው እንጂ እኔ እንደዚህ አንቺን አፈላልጌ አንቺ ጋር አልመጣም ነበር፣ እስከዚህም ሰዓት አልቀመጥም ነበር። ግን ደግሞ እኔ የለፋሁበትን እኔ ደሜ እየፈሰሰ የሰራሁበትን የተረገጥኩበትን የሞተው አባቴ ስሙ የተነሳበትን ዩቲዩብ ሌላ ሰው ሲሰራበት ማየት አልችልም። እኔ በተቻለኝ መጠን እግዚአብሔር ሪፖርት ነው ማስደርገው። ሀቆ እናደርጋለን ሁላችንም። ይሄማ ግዴታ ነው። ሌላ ሰው ከአንቺና ከዛ ደግሞ ልንገርሽ እዚህ ቻናል ላይ ቪዲዮ ሲለቀቅ ማለት ነው እዚህ ቻናል ላይ ቪዲዮ ሲለቀቅ እኔ ልንገርሽ መቤቴ ይሄ የተሸጠው ቪዲዮ ላይ ያ ሰውዬን ደግሞ እኔ ምን እንደማደርገው ያያል። ብቻ ያድርሰን ፈጣሪ ለዛች ቀን እቺ ቃሌን በተግባር ነው ማሳየው። ያ ቪዲዮ ብቻ ይፖሰት እዛ ቻናል ላይ ቪዲዮ ይፖሰት እና እስቲ ፊት ለፊት እንታይ ከማን ቻናል እንደወሰደ ሄታክ ተደርጎ ከመሬት ላይ ያነሳው ይሁን እንጠይቃለን። አንድ ልንገርሽ እኔ ይገርምሻል ማለት ነው እኔ ይሄም ቻናሌ ባይዛዊ ቲክቶክ ላይ የሆነ ቪዲዮ ከፖስትኩኝ ሪፖርት ይደረጋል፣ ኮሚኒቲ ጋይድ ይዘኛል ሁሌ። ከዛ ከሱ ከተለያየ በኋላ 20 ምናምን ሺህ እንትን ብዬ ነበረ 20 ምናምን ሺህ ቲክቶክ ብዬ ነበረ። እሱንም ባን አስደረጉት ኦኬ ምናምን ብዬ አሁን በዚቹ መጀመሪያ ላይቭ ነበር የተዘጋው እና ላይቭ ሲዘጋ ነው ይሄን ቻናል ራሱ የከፈኩት አንዳንዴ ላይቭ ለመግባት ማለት ነው። ከዛ ያ ባን ሲደረግ እዚህ ላይ ገባ። ያው እዚህ ላይ የምለቃቸው ቪዲዮዎች ኮሚኒቲ ጋይድ ኖ በቃ እሱ ሀሳብ አይደለም ገባሽ? እና አሁን እየሰራ ያለሁት እኔ በራሴ ዩቲዩብ ነው፣ ዩቲዩብ ላይ ነው። እኔ ያ ዩቲዩብ እኮ ዛሬ ያመጣኝ እንደነገርኩሽ ስሙ ባነሩ ሁሉ ነገር ተቃይሮ ስለመጣ ነው። ስለዚህ ከ11 ወር መለያየት በኋላ ቅድሙ የፉአድን ጥያቄ እየመለሽለት ነው ማለት ነው። ከ11 ወር መለያየት በኋላ እኔም ረስቼው እሱም ረስቶኝ ህይወታችንን እየኖርን ዛሬ እዚህ ጋር ለመክሰስ የመጣሁበት ምክንያት ስሙ ቻናሉ ስሙ ተቀየረ፣ ባነሩ ተቀየረ። ስለዚህ ማን ነው ደስታ ቲቪ ብሎ ፋሚሊን እንዴት ይሸጣል? ለማምን ነው ባይሸጥ ደስታ ቲቪ ተብሎ ስሙ አይቀየርም፣ ባነሩ አይቀየርም። ሰው የቀየረው አካል ማን ነው? እሱንም ጊዜ ያሳየናል። እንኑር እንጂ እድሜ ይስጠን እንጂ እናየዋለን። ስለዚህ አሁን ፉአድ ጥያቄዎችሽን ይመልስ። እሺ ፉአድ። ኧረ አሁን ማዘም አያስፈልግም ሀቡዬ። አሁን ይኸውልሽ እሷም ነገሩን አሳጥረዋለች አይደል? በጣም ቀላል አድርገዋለች። በጣም ሲምፕል አድርጋልናለች። ቀለል አድርገን እንመልስና ከቻለን እንዝጋው። ሀቡዬ ቀለል አሁን እሷ ምንም ነገር ማውራት አልፈልግም ከአስከፈ እኔ የመጣሁበት አላማ እዚህ ጋር ሴም ካርዱን አውጥቶ ይስጠኝ፣
ቻናሌን እኔ በራሴ መንገድ ማስመለስ እችላለሁ ነው። ይህን ደግሞ አንተን እኛ በግድ ሳይሆን በጸባይ በፍቅር እንደ ሽማግሌ ሆነን ነው የምንጠይቅህ። ሴም ካርዱ በስመ ስለሆነ ሀቡዬ እሺ ቴንክ ዩ ሀቡዬ። እኔ እናት ምን መሰለሽ አሁንም አቴንሽኖች ወደ ሌላ ነገር እየሄዱ ነው እና እንዴት መሰለሽ ሀቡ ነገሮች በስነ ስርዓት ቢሆኑ ይሄ ባይቀሳሰሩ ቆንጆ ነው። አሁንም ነው የምልሽ በስነ ስርዓት ቢሆኑ ስልሽ ለምሳሌ ሀቡዬ እኔ የሆነ ነገር ያደረኩ ነው የሚመስለው አንቺ